ውስጥ እነሱን ያንበረክካል ማለት እኔ አይታየኝም። ምክንያቱም አንዴ ተፈትኖ ተሸንፏል። ስለዚህ አሁን በድርድር ምንም ያመጣው ነገር የለም። እነሱ የበላይነት ይይዛሉ ወይም አንተ ከስልጣን ውረድ ብለው እንዲወርድ ያደርጋሉ። ምናልባት ማለት የሚችለው ምንድነው? እኔ ከስልጣን እወርዳለሁ ግን ለህይወቴ ዋስትና ስጡኝ ከማለት በስተቀር ሌላ ምንም ማድረግ የሚችለው ነገር የለም። የእናንተ መልካም ፈቃድ ሆኖ ለህይወቴና ለቤተሰቤ የህይወት ዋስትና ስጡ፣ ወደ ፈለግኩት ሀገር እንዲሄድ ወይም ኢትዮጵያ ውስጥ በሰላም እንድኖር ፍቀዱልኝ ከማለት ውጪ ምንም ሌላ ማድረግ የሚችለው ነገር የለም። በገዛ ሞኝነቱ ሰራዊቱንም ከዚያ አስወጥቷል። እዚህም ቢሆን ራሱ የራሱ ወገኖች ኦሮሞዎችም ቢሆን መልካም አይመኙለትም። ህዝባዊ መሰረት የለውም፣ አንደበቱ አይታመንም፣ ምርጫው አጭበርባሪ ነው። ያኔ ስልጣን ላይ እንደወጣ ህዝብ እንደደገፈው ቢሆን ኖሮ ዛሬ እሱ በገባበት መከራ ወቅት ህዝቡ ሁሉ ከሱ በፊት እኔ ሞታለሁ እያለ ይሽቀዳደም ነበር። ግን አንደበቱ ስለማይታመን ሰው ሲሞት እንኳን ምንም የማይሰማው በመሆኑ ሰው ሁሉ ጠልቶታል። እና አሁን ምናልባትም ቤተሰቡን ይዞ ሊሸሽም ይችላል። ግን የት ይሄዳል? ሸሽቶ አረብ ሀገር ነው፣ አሜሪካ ነው፣ እንግሊዝ ነው፣ የት ይሄዳል? ስለዚህ ህወሓት አሁን በበላይነት ድርድሩን ይመራል። ድርድር ከተካሄደ ድርድር እኮ አይደለም። ትግራይ ከተለቀቀ በኋላ እኮ ድርድር የለም። ትግራይ ከተለቀቀ በኋላ ህወሓት